ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያላባት ሲወለድ ሰው ሲሆን ባህሪው ጎደለበት አያሰኝም። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ርስትን ለመናገር በስጋው ታመመ ለማለት ተዋህደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። ከስጋ ጋር ተዋሃደ ነው እንጂ ያለው ከድንግል ማርያም ሲወለድ ህይወቱ ጀመረ አላል። ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለ። አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ሆነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው የሚለውን ጥያቄ ያነሳሉ። ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አለ። ይሄ እንዴት ይመለከቱታል? ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተድር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር። ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ጤና ይስጥልን። የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ነገረ ተዋህዶ ክፍል 2ን ይዘንላችሁ ቀርበናል። መምህር ግሩም ወርቁ የዛሬው የዛይ እንግዳ ሆነው ተገናኝተናል። የዛሬው ቀረጻችን ተወልደን ባደግንባት በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ነው። አብራችሁ እንድትሆኑ ጋብዛለን። መልካም ቆይታ። እንኳን ደህና መጡ መምህር ግሩም ወርቁ። እንኳን ደህና ቆያችሁን። መልካም። እንግዲህ ባለፈው ጊዜ በነበረን የነገረ ተዋህዶ የክፍል 1 ቆይታ ብዙ በነገረ ተዋህዶ ላይ ይነሱ የነበሩ ጥያቄዎችንም እንዲሁ አይተናል። የዛሬው መርሃ ግብራችን ቅድም በመግቢያ ላይ እንደጠቀስኩት መርካቶ ከሚገኘው ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት የወጣቶች መርሃ ግብር ላይ ነው የተገናኘ ነው። ጥያቄው በጣም አጭር ሊሆን ይችላል፣ ግን ሊነሳ የሚችለው ነገር ሰፋ ያለ ነገር ነው። ለተመልካቾቻችን የባለፈውን ምዕራፍ 1 ላይ የተነሳውን የነገረ ተዋህዶ ቆይታ ምን እንደሚመስል በትንሹ